ያጣፋት ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀ ያን የሕይወት ቅምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱ ታማቻችሁ በደነው በጣም አራ ችግር የለም መነሻው ዘንድሮ መዳረሻው ድሮ ኧረ ቶሎ ቶሎ እንሂድ፣ ሰዓት ረፍዷል። ወይ አንቺ ደግሞ እንደርሳለን እባክሽ። እሙዬ አንቺ እኛን ነው? አይ እኔን ነው። ቲት እንዲህ ነችና እያናገርኳችሁ አይደል? ንቀት መሆኑ ነው? ይቅርታ፣ እንተዋወቃለን። እንተዋወቃ። ሂድ ወደዛ፣ እንሂድ እባክሽ። ለማንኛውም ስትመለሺ እንገናኛለን። ስማኝማ የሆነ ነገር እነግርሃለሁ ብዬ ረስቼው። እሺ ምን ነበር? ትናንትና እኮ እንዴ ምን ነካው? እያያ ሄድን እንዴ? ውዴ አይተኸዋል? ወድቆ ነበር እኮ። ውይ የኔ ውድ ሰዓት ረፍዷል፣ ቶሎ እንሂድ። እሺ እንሂድ። ውይ ውዴ፣ ዛሬ መንገድ ላይ ያጋጠመኝ ነገር ብነግራችሁ። ወይ ደግሞ ምን አጋጠማችሁ? እስኪ ንገሪኝ። ኧረ የሆነ ልጅ መንገድ ላይ ሲያስቸግረን ነበር። ኧረ እባክሽ ማን ነው እሱ? ታውቁታላችሁ? የሆነ ፍሪዛም ልጅ። ኧረ እባክሽ የምር? እሺ በቃ ስንወጣ ታሳዩኛላችሁ። እሺ ቅድም ምን አይነት ልጅ ነበር ያልሽን? ኧረ የሆነ ጸይም ፍሪዛም ነገር ጀንተል ያለ የሆነ ቀጫጫ ነገር ነው ልጁ። ግን እኮ ፈልጎሽም ሊሆን ይችላል። ኧረ እባክሽ ግን እኮ አዎ ሊሆንም ይችላል። ኧረ ወደዛ ዝም በሉ በቃ። ቆይ ግን ለምን አታሳዩኝም? ልጁን ታውቁታላችሁ አይደል? እሺ አሳይሃለሁ፣ ግን ምንም ነገር እንዳታደርግ እፈራለሁ። ኧረ እንዳያሳስብሽ፣ ችግር የለውም። ደግሞ ጭራሽ እንተዋወቃለን። ኧረ እባክሽ ጭራሽ እንደዚህ አለሽ? እና እኔስ ምን አናደደኝ? እና ፈተናው እንዴት ነበር? ውይ ፈተናው አድካሚ ነበር። ከዚች ልጅ ፎንቃ ጨምድዶኛል። ምን ይሻለኛል? በእናት አትለኝም። እየቀለድክ መሆን አለበት። እየቀለድኩ አይደለም እባክህ፣ የምሬን ነው። እና ለምን አናዋራትም? ግን እኮ ፈራለሁ። አሳስብ ደግሞ ለዚህ እኔ እያለሁ ና እንሂድ እባክህ። ቆይ እንደውም ስለ ልጅቷ በጓደኛዋ ማወቅ እንችላለን። ጥሩ ሀሳብ ነው፣ ይሻላል። ሚጣ አቤት ጠራችሁኝ? ሰላም ነው? ቢስ ነው። አንዴ ልናዋራሽ ፈልገን ነበር። እሺ ምን ነበር? በሰላም ነው? አዎ በሰላም ነው። ስለ ጓደኛሽ ልናወራሽ ነው። እሺ ግን ማነች እሷ? እችኛዋ ልጅ ተተይ በኩል ያለችው ረጅሟ ልጅ። እሺ ስለሷ ምንድን ነው የምታወሩኝ? ይኸውልሽ ልጁ ወዷታል።
ስለ ልጅቷ አንዳንድ ነገር ማወቅ ፈልገን ነው። ወይ አባ እንደዚህ አይነት ነገር ውስጥ የምትገባ አይመስለኝም። ግን ደግሞ እሷን ብታዋራት የተሻለ ይመስለኛል። ለማንኛውም ሰዓት ረፍዶብኛል፣ መሄድ አለብኝ። በሉ እሺ በቃ የምትችይውን አድርጊ። በሉ በቃ ቻው። ወይ ልጅቱ ሳከብድ አይቀርም። ይሄ ነገር የሚሳካ አይመስለኝም። ባካ አታስብ፣ በልጅቷ በኩል ባይሳካ ሌላ መላ አይጠፋም። ቆይ እንደውም የሆነ ሀሳብ መጣልኝ። ለምን እንደዛ እናደርግ? እሺ ደግሞ ምን አይነት ሀሳብ ነው? ይኸውልህ ስልኳን አጥቂያት እሮጣለሁ። አንተ ደግሞ ተኋላ የመተህ ስታይ የዱርዬ መልኩ ኑሮ ቢቀይረው ወይኔ ዛሬ ባጃጅን ለመረፈደብን ምን ይሻለናል? አንቺ እኮ ነሽ ደግሞ እየተንጓዘሽ። ሰላም ነው ሙዬ? ሰፈር መናሪያ የቱ ጋር ነው? መናሪያ በዚህ ጋር ወደ ቀኝ ታጠፍ። ወይኔ ስልኪ! ወይኔ ስልኪ! ወይኔ ምንድነው የማደርገው? ወይኔ ሌባ! እንደ ይሙናችሁ ነው። ተረጋጉ። ሌባ ስልኪን ይዞት ሄዳ። አንቺ ይሄን ያጂ እዚህ ጋር ጠብቁኝ። መጣው። እናንተ የወሰድከውን ስልክ አምጣው። ስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ ይሄው ስልክሽ እንጂ። ስልኪ? ወይ አባ በጣም ነው የማመሰግነው። ምንም አይደል እንዳታስቢ። ዋው ጀግና ነህ የምር። እዚህ ሰፈር ሌባ ይበዛል፣ ጠንቀቅ በሉ እሺ። ይቅርታ ከማንም ውለታ አልጠብቅም። ስንት ልቀጣ? 10 ብር ይበቃኛል። ሲጀመር የአባቴ ማስታወሻ ባይሆን ኖሮ አይቆጨኝም ነበር። ሲቀጥል ደግሞ እርዳታን ጠይቄሃለሁ። እሱማ አልጠይቅሽኝም፣ እንዲሁ ልተባበርሽ ብዬ ነው። ትብብርህንም ቢሆን አልጠየቅኩም። ሆ ምን ያስቃል? አረ ምንም እንዲሁ ነው። አሁኑኑ ውለታ እንደዋልክልኝ እንዳይሰማኝ ስለማልፈልግ በምትኩ ምን እንዳደርግልህ ነው የምትፈልገው? ስምሽን ንገሪኝ፣ እሱ በቂ ነው። ውለታ ከሚሆንብሽ ብዬ ነው። ሰሚራ እባላለሁ። አቢቲ ይባላለሁ። ለማንኛውም አትጥፊ። ምንነትሽን ለማወቅ ስልክሽን ትሰጪኝ? ወይ አባ ስልኬን እንኳን ለማንም አልሰጥም። ለማንኛውም አመሰግናለሁ። ወይኑ እንሂድ። ትች እንዴት ነው ተሳካ? እባክህ ምንም አይገባል እኮ። እኔ እኮ ነግሬያለሁ፣ አንተ አልሰማም አልክ እንጂ። እሱማ እኮ ነግረኸኛል፣ ግን እኔ አልቻልኩም። እባክህ ታልገባት ዝልላት እንሂድ። በሰላም ነው? ዛሬ ነው ብቻሽን ነሽ? ዋው እንዴት ናችሁ? መጣችሁ? ፒስ ነዋ። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለን። ደግሞ ስንፈልግሽ ነበር። ብቻ አሁንም ስለ ልጅቷ ልታወሩኝ እንዳይሆን። አዎ ስለ ልጅቷ ነው። ስለ ልጅቷ እኮ ነገርኳችሁ። እሷ እንደዚህ አይነት ሀሳብ ውስጥ መግባት አትፈልግም። እሱን እንዴት አወቅሽ? ስለዚህ ጉዳይ ደጋግሜ አስረድቻት ነበርኩ፣ ግን ደግሞ ልትረዳኝ አልቻለችም። ይኸውልሽ ጀለስ ልጅቷን በጣም ነው የሚወዳት። ብቻ አንቺ እንደምንም ብለሽ አሳምኛት እንጂ ልጁ ይከፍልሻል። የሰፈራችን የባለ ሀብት ልጅ ነው። እናም የምትፈልጊውን ነገር ሁሉ ያደርግልሻል። የምርህን ነው? አዎ የምሬን ነው። ፒስ በቃ በኋላ እንገናኛለን። እንደምንም ተፍተፍ ብዬ አሳውቃችኋለሁ። ይሜ ያራዳልስ። እሺ ይመቻችሁ። ይሄ ድልማ ሊያመልጠኝ አይገባም። እንደምንም ብዬ ልጅቷን ማሳመን አለብኝ። እንደውም አሁን መሄድ አለብኝ። ሃይ ውዶቼ እንዴት ናችሁ? ወይ እንዴት ነሽ? አለሁልሽ። እንዴት ናችሁ? ደህና ነን። ነይ ቁጭ በይ እንጫወት። ስሚኝማ ዛሬ የምነግርሽ ነገር አለኝ። እሺ ምን ነበር? የሆነ ልጅ በጣም ይወድሻልና መንገድ ላይ በጣም እያስቸገረኝ ነው። በዚህ አይነት ነገር ውስጥ እንደማትገቢ ደጋግሜ ብነግረውም ሊሰማኝ አልቻለም። ማን ነው እሱ? ኧረ እኔ በአሁኑ ሰዓት እንደዚህ አይነት ነገር ውስጥ መግባት አልፈልግም። ግን እኮ ስለ ልጁ ቅድሚያ ባስረዳሽ የተሻለ ይመስለኛል። ስለ ልጁ ምንድነው ብታስረጅኝ? ጁማ የሰፈራችን የባለ ሀብት ልጅ ነው። ህይወትሽንና የቤተሰቦችሽን ህይወት መቀየር የምትፈልጊ ከሆነ ይሄንን እድል ተጠቀሚበት፣ እንዳያመልጥሽ። አይ ሰሚራ ወደ ራስሽ ተመለሽ። ይሄማ በጭራሽ ሊሆን አይችልም። አማን ተመልሶ ይመጣል። ጠብቂው በተስፋ።
ሀብት ፍቅርን ሊገዛው አይችልም። እንዴ ምንድነው በሀሳብ ጠፋሽሳ? ወደ ራስሽ ተመለሽ። አይ ይህንንማ በፍጹም ላደርገው አልችልም። ለማንኛውም በደንብ አስቢበት። እኔ መሄዴ ነው። እንሂድ እባክሽ። ውዴ ዛሬ ሷሊህን አላየሁትም። በሰላም ነው? አዎ ማታ በጣም አምሽተን ነበር። ጠዋት ደውዬለት ራሴን አሞኝ ተኝቻለሁ ብሎኛል። ወይ ኧረ እባክሽ ያመል እናንተ ፍሪኮ ዛሬ አየር የለም እንዴ? አረ ዛሬ አይቼ አባ ነው አለልሽ ዛሬ አየር ምን አየር ጨብሶ ነው እባክሽ። አንቺ አየር የለም እንዴ ዛሬ? ምንሽ ነው? ኧረ ቦዚዮና አየር አለ። ተፍተፍ ብለን እንምጣ። አየ በቃ ሳውቁ። እሺ በቃ ደውላለሁ። ሄይ ላስኪ ወደዚህ ና እየተባልከ እንዴ? ንቀት መሆኑ ነው? እሺ ምን አጠፋው አባ? በቃ አይደለም። ምን ነው አባ? ምን አረኩኝ? ለሰፈሩ አዲስ ነሽ መሰል። አላወቅኩም፣ ይቅርታ። ከሆነ ቦታ እየመጣው ስለሆነ ነው። አላወቅኩም ትላለህ እንዴ? የጠራህ ነበር። ና እስኪ ወደዚህ። እኔ ለራሱ በጣም እርቦኛል፣ ምግብ አልበላሁም። ማለት ከየት ነው የመጣው? ማለትማ በልጅነት የነበረ በባጃጅ አግተው የወሰዱ። እንዴት? ከታከኩበት ቦታ ጠፍቼ በረንዳ ላይ ነው ያለሁት። አኩኩሉ በሉ ልጆች እንደገና። በጣም ነው የራበኝ። እና እስካሁን ምግብ አልበላህ? አዎ ርቦኝ ነው ያለሁት። እናንተን በማግኘቴ በጣም ደስ ብሎኛል። እና ስምህ ማን ነው? ስሜ አማን እባላለሁኝ። እና አሁን ወዴት ነው የምትሄደው? ኧረ አባ እኔ ለራሱ የምሄድበትን አላውቀውም። በጣም ግራ ገብቶኛል። በቃ እንዳታስብ፣ ከኛ ጋር ትሆናለህ። እሺ ደስ ይለኛል። በጣም አመሰግናለሁ። ጣጣ የለውም፣ እንዳታስብ። ስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ አንድ ተስፋ ወራድ ለምን ህይወት ዱርዬ ኔፉን ካለ ስለውለት ደሞ ያልፋል ከተደም ባለንበት። ሄሎ አቦስ ምን ደረሰ? የመረህን ነው? እሺ መጣን። እሺ እሺ ስሚ አንቺ። አሎ ደግሞ መጣ። ማን ነው እሱ? ታውቂዋለሽ? ትናንት የነገርኩሽ ልጅ ነው። ምን ነው ንጥር አልሽ? ይቅርታ ወንድም ታሳልፈ። ወይኔ ቦርሳዬ! ወይኔ ስልኬ! ወይኔ ስልኬ እኮ ቦርሳዬ ውስጥ ነው። ወይኔ ምንድነው የማደርገው አሁን? ተረጋጊ በቃ ይዞሽ። ቶሎ በይ፣ ቶሎ ደውይ። ለማን ልደውል? እሺ ለሷለህ? አዎ ለሷለህ። ቶሎ ደውይ። ስልኬ እኮ ቦርሳዬ ውስጥ ነው። ሄሎ አባ የት ነህ? ቆይ የኔ ውድ። ወይኔ በእናትህ ቶሎ ድረስ፣ ችግር ተፈጥሯል።
ያን ችግር ነው። መጣሁ። እሺ በቃ ቶሎ ነው። እኔ በእናትሽ ምን አለሽ? እየመጣው ነው ብሏል። በቃ ተረጋጊ። ልጁ አድራሻው እንዳይጠፋብን እንከተለው። ትውልድ እድገት ያራዳ በፍቅር ሰው ማልጎዳ ትንሽ ትልቅ አክባሪ ሁሉንም ሆኜ ኗሪ ያውና ሷልህ መጣ። ምን ተፈጥሮ ነው? ምንድነው? አባዬ ባለፈው ልጅ እኮ ቦርሳዋን ይዘውባት ሄደ። የምራችሁን ነው? በየት ነው ሄዱት? ኑ እንሂድ፣ ቶሎ በሉ፣ አፍጥኑት። ውዴ ያቸው እዛ። እሺ በቃ ነው ወደዚህ፣ እናንተ ወደዚህ ሆኑ። ቆይ አንዴ ረጋ በሉ። ኑ ና አንተ አንጣ ቦርሳው። ና ተሸከማት። ልቀቀኝ! ወይኔ በላቸው፣ አሁን ነው መሮጥ። ወይኔ ተሙ፣ ተነሽ፣ መጥቼልሻለሁ፣ ተነሽ። የኔ ውድ ደህና ነህ? መጣህ? ምንም አልሆንክም? ደህና ነኝ። አሁኑኑ ለዛ ወጠጤ ደውይለት። ለምንድን ነው የማትደውይው? ወደሽ ነው? ትደውያለሽ። 0942 ቆይ እስኪ አንዴ ስልክ ተደወለ። እዚህ ጋር ደገፍ በይ። ወይ የት ነሽ? ከጀርባ ነኝ፣ ግራውንዱ ስር ብቻዬን ተቀምጫለሁ። ፍጣኑ እየመጣን ነው። እሺ መጣን።
እንዳትወርቂ ቀስ እያልሽ። ደህና ነሽ? ደህና ነሽ? አዎ ደህና ነኝ። አታስቢ። አንቺ ደህና ነሽ? አዎ ደህና ነኝ። እንዳትጠጋኝ እገላታለሁ። እረፍ፣ እንዳታደርገው። ወይኔ ጉዴ!